ጂኒዎች ሰርግ እንዳላቸው ታውቃላችሁ? አስባችሁታል? ሰርግ ተጠርታችሁ ሄዳችሁ ሰርጉ ላይ የታደሙት ሰዎች እግራቸው የፈረስ እግር እንደሆነ ስታውቁ፣ እቺ ሴት ያጋጠማትን ነገር እነግራችኋለሁ። ይህንን ቪዲዮ ሰርግ ለሚወዱት ሰዎች ላኩላቸው። ኖራ ትባላለች። የኩዌት ታዋቂ ዘፋኝ ነች። የተለያዩ ፕሮግራሞችና ሰርጎች እየሄደች ትዘፍናለች። አንድ ቀን በረፍቷ ቀን ስልክ ይደወልላታል። የደወለችላትም ልጅ ዛሬ የልጇ ሰርግ እንደሆነና መጣ እንድዘፍንላት ትጠይቃታለች። ኖራ የረፍቷ ጊዜ ስለሆነ አልችልም፣ ዛሬ የረፍቴ ቀን ነውና ዛሬ መስራት አልችልም ትላታለች። የደወለችውም እናት እባክሽን ብቸኛ ልጄ ናትና መጥተሽ አስደስችልኝ ምናምን ብላት ለምናታለች። ኖራም በጣም ስለለመነቻት ምንም ማድረግ አልቻለችም። ባንዶቿን ሰብስባ ወደ ጥራችበት ሰርግ ትሄዳለች። የሄደችበትን ቤት ይሄንን ይመስላል። ፕሮግራሙ እስከሚጀመር ድረስ ልብሳቸው ምናምን የሚቀያይሩበት ያቺ የደወለችላቸውም እናት እዚህ ክላስ ታስገባቸዋለች። ከዛ ልብሳቸው ምናምን ቀያይረው ወደ ስራቸው ይገባሉ። በጣም መሽቷል። ዘፈናቸውንም ጀመሩ። ከሰርጉ ላይ የታደሙ በጣም በርካታ ሰዎች አሉ። በዛን ሰዓት ከባንዶቹ አንዱ የሰዎችን እግር ያያል። ያየው ነገር ግን የሰው እግር ሳይሆን ይህንን ይመስላል። ደነገጠ። በቀስታም ለኖራ ይነግራታል። ኖራም ደነገጠች። በዛ ሰዓት እንግዲህ ለረፍት ብለው ካረፉበት ክላስ ይመለሳሉ። ያቺም ሴት ትመጣና ምናችሁን ያቆማችሁ ትላቸዋለች። እነሱም አይደክሞን ነው ምናምን ነገር ይሏታል። ኖራና ባንዶቹ በጣም ደንግጧል። እነዚህም ሰዎች ጂኒ እንደሆኑ አውቀዋል። ምን ማድረግ እንዳለባቸው መመካከር ጀመሩ። እንግዲህ አምልጦ መውጣት የማይቻል ነገር እንደሆነና እንዳላወቁ ሆነው ስራቸውን ሰርተው መውጣት እንዳለባቸው ይወስናሉ። እንግዲህ ስራቸውን እየሰሩ የሌሊቱ አጋማሽ ሲደርስ አምፖሉ መርገፍና ግድግዳው መሰነጣጠቅ ጀመረ። ጂኒዎችን ባሉበት መድረግ ጀመሩ እና ኖራም የማምለጫቸው ትክክለኛው ጊዜ መሆኑን ሲያውቁ ጫማቸውን ጥለው ራናዊ ከግቢ መውጣት ቻሉ። ከወጡም በኋላ አንድ ሰው አገኙ። ይሄም ሰው ሲጠይቃቸው አላመኑትም። እንደነሱ ጂኒ መስሏቸው ነበር። ሰው መሆኑን ሲያረጋግጡ የተፈጠረውን ነገር ነገሩት። ከዚህ ቤት እንደነበሩና ሰዎችም የእውነት ሰው እንዳልነበሩ ነገሩት። ሰውየውም ግራ ገብቶት ይሄ ቤት እኮ ከተዘጋ በጣም ብዙ ዓመታት አስቆጥሮታል፣ ሰው ገብቶበት አያውቅም ይላቸዋል። መጀመሪያ ላይ ሲገቡ የነበረው ቤት ይሄንን ይመስላል። ከዛ በኋላ ከወጡ በኋላ ደግሞ የነበረው ቤት ይሄ ነበር። እስኪ እናንተ ቢያጋጥማችሁ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ ያስቀምጡልን። 10 ሚሊዮን ፎሎወርስ ልንገባ ስለሆነ ፎሎ እያደረጋችሁ 10 ሚሊዮኗን ሙላት። ወዳችኋለሁ። ሰላም